መዳም ቤት ደማችሁን እየተፋችሁ ደማችሁን ላባችሁን ጠብ እያደረጋችሁ እስከ እግራችሁ ቁርጥማት እስኪቆረጥማችሁ ድረስ እጃችሁ አመድ እስከሚመስል ድረስ እቃ እያጠብሽ ምኑንም ከምኑንም እየለባለቅሽ እያጠብሽ የምትዩ እህቴ ስምኛ አዳምጪ ማለት ነው። አንዳንዴ ቆፍጠን ያለ ነገር መነጋገርም አለብን። እናንተም አዳምጡ። ይሄን ቪዲዮ አታሳልፉት ማለት ነው። ወላሂ እውነቴን ነው የምላችሁ። በጣም ነው የገረመኝ፣ በጣም ነው ያዘኩት። ይሄንን እጅ አይታችሁታል? ይሄን ፒክቸር አይታችሁታል? በጣም ነው ያዘንኩ። ወረብል ካባ ማለት ነው። አብዛኞቻችሁ ኢትዮጵያውያን የሌላ ዜጎች ሳይሆን ኢትዮጵያውያን ያላችሁበት ሁኔታ ነው ይሄ ማለት ነው። እንዴ እጃችሁ እንደዚህ እስከሚመስል ድረስ ምን ታደርጋላችሁ? ይሄኔ እኮ መዳም ቫዝሊን አትገዛልኝ መዳም ቅባት አትገዛልኝ ምናምን ልትሉ እኮ ነው። ደሞዝ እስካላችሁ ድረስ ሀባይቢ እናንተ እኮ ደሞዛችሁ ለሌላ ሰው ነው የምታውሉት፣ ለሌላ ሰው። መጀመሪያ ራስሽን ውደጂ፣ ራስሽን ሁኚ፣ ለራስሽ ቁሚ፣ ለራስሽ ኑሪ። ገባሽ? ነገ አሁን ይሄን እጅ እያየ ማን ነው መዳም ብትሆን ማለት ነው። ወላሂ እውነቴን ነው የምላችሁ። መዳም ብትሆን እንደዚህ ሆኖ እጅሽ ማለት ነው ምግብ እንድትይጂ ራሱ አትፈልግም፣ ትጠየፍሻለች። ሐቂቀተን ነው ማለት ይሄችኛዋ መዳም ልታስወጣሽ ትችላለች ከቤቷ ማለት ነው። ምክንያቱም እጅሽ እንደዚህ የሆነው ለመዳምሽ ቤት እየሰራች ነው አይደለ? ግን እሷ እኔ ቤት እየሰራች ነው እንደዚህ ሆነ የሚባል ታሪክ የለም። ጤነኛ ስትሆኑ የሚወዷችሁ ማለት ነው። ለምንድን ነው የምትተግዙት? ለምንድን ነው እጃችሁ እንደዚህ እስከሚሆን? ብርድ ነው። እኔ ወይኔ ምስኪን ምናምን ልላችሁ አይደለም። ምስኪንነት የሚባል ታሪክ የለም። ማንኛውም ሰው እንደሚሰራው ነው የምንሰራው። አለቀ ጉዳይ። ለራሳችን ብለን ነው የምንሰራው አይደል እንዴ? ከራሴ በላይ ለንፋስ በቃ መጀመሪያ ራሴን ነው ማቆመው። መጀመሪያ ለራሴ ነው የምኖረው። ነገ ማንንም እኔ ከሌለው ይኖራል። እኔ ከሌለው ማንንም እሷ የለችም ብሎ የሚሞትልኝ የለም። ይኖራል ሁሉም ማለት። ራሳችሁን ጠብቁ። በወር 1000 ድራም 1000 ሪያል ከሆነ መዳምሽ ቫዝሊን ቅባት ማትገዛልሽ ከሆነ ራስሽ የ100 ብር ቫዝሊን እኮ 15 ብር ነው። የ15 ብር ቫዝሊን፣ የ15 ብር የፊት ሳሙና፣ የ15 ብር ሻምፖ፣ 2 ሻምፖ ይገዛል በአረብ ሀገር ማለት ነው። ሻምፖ ርካሽ ነው። ሳሙና ርካሽ ነው። የ100 ብር ቫዝሊናችሁ ቅባታችሁ ምናችሁ ወላሂ 4 ወር ትጠቀሙታላችሁ። የ100 ብር እቃ ምክንያቱም እኔ ስለምጠቀም ነው። እኔ በ100 ብር የምገዛቸው ቫዝሊኔ፣ ሳሙናዬ፣ ሻምፖዬ፣ ኮንዲሽነሬ ወላሂ በጣም ብዙ ጊዜ የምጠቀም ክሬሜ ብዙ ጊዜ 4 ወር ምናምን 5 ወር ምናልባት ሳሙና ከጨረስኩ ማለት ነው። ቫዝሊን ራሱ የምጨርሰው ለጸጉሬ ስለምጠቀመው ቫዝሊን ማለት ነው። በ100 ብር ግልግል ትላላችሁ። መዳም ገዛች አልገዛች። አንዳንዴስ ምግብ ራሱ ማለት ነው ወላሂ ነው የምላቸው። እኛ ቤት ፊሊፒኖች አሉ፣ ቤት ውስጥ ምግብ አለ የሚገርማችሁ ማለት ነው። ግን አንድ አይነት ምግብ ብቻ ስለሆነ ከሚሰጣቸው ገንዘብ ዱካን ሄደው ፈጢራውን ምኑን ኬኩን አይቀራቸውም። ዱላባቸው ይሄ የማይበላሹ ኬኮች አሉ አይደለም፣ የሚቆዩ ኬኮች ዱላባቸው ብትከፍቱት ከመዳም ክላስ ይበልጣል። በጣም ነው የተገረምኩት እኔ ማለት ነው። አይ አበሻ አልኩኝ። ዛሬ እኔ ራሱ ሄጄ 70 ብር አውጥቼ መጣሁኝ ዱካን ሄጄ ወላይ እያለኝ ማለት ነው። ምክንያቱም እነሱ ሲያደርጉ የፊታቸው ይሄ ኮተን አለ አይደለ? የኪያር ይሄ ቀለም ማስለቀቂያ ምናምን የሚመስለው ግን የፊት ቆሻሻ ማስለቀቂያ። ፊታችሁ ምግብ የምሰርታችሁ ብጉርና ጥቋቁር ነጥብ እንዳይወጣ በሰውርላችኋለሁ እዚህ ጋር ማለት ነው። 70 ብር አውጥቼ መጣሁኝ በሞራል ማለት ነው። እንዲህ አልኩኝ እኔ እየሰራው የሆነ ሰው እኮ መጥቶ ከራሴ የሰሰትኩትን ብር የሆነ ሰው እየመጣ አምጪ ብለኝ እኮ ልሰጠው ነው ሳልሳሳ ማለት። ግን ለራሳችን ለምንድን ነው የምንሳሳው? ለራሳችሁ የምታደርጉት ነገር አትሳሱ። ገባሽ እንዴ? ዛሬ ኑሩ ሀባይቢ። ነገ አይታወቅም። ነገ ቤት ሰርቼ ምናምን ስሩ፣ ቤትም ስሩ፣ ምንም ነገ ትውልዱ ሌላ ትውልድ ይበላዋል። ግን አሁን እንውኑ ከዚህ ጋር ተያይዞ በራሳችሁ አትሰስቱ። ሲጀመር በራስ የተሰሰተ ብር በረካ የለውም። የሆነ አካል መጥቶ አምጪ ይልሻል፣ ትሰጪዋለሽ። ገባሽ? ለቤተሰብሽን ብትሰጪ ምን ብትሰጪ እንደዚህ ኩርትም ብላችሁ ኖራችሁ እኮ ቤተሰብ እየረዳችሁ እድሜ ልካችሁ ብትቆዩ ነገ እርዳታችሁ የቆመ ቀን ቤተሰብ ምን አደረግሽ ነው የሚልሽ። ቤተሰብ በልቷል አርቷል። ወላሂ ኢትዮጵያ ላይ የሚለብሱት ልብስ ከእናንተ እየተቀበሉ የሚዘንጡት አዘናጠጥ፣ የሚበሉት ምግብ እንዴ ሚይዙት ቦርሳ ግን እናንተ ኩርምት ብላችሁ ለምን? እኔ ልኮራመት ምናምን አልልም። የራሳችሁ ጉዳይ። ገባሽ? እዚህ ጋር 1000 ድራም እየሰራሽ ነው። 1200 ድራም እየተሰራ ነው። 1500 ድራም ሪያል እየተሰራ ነው። ለራሳችሁ 100 ብር የማትወስዱ ከሆናችሁ ገደል ግቡ ከፈለጋችሁ ማለት ነው። ብዙ ሰው ወይኔ ጉዴ ምስኪን ምናምን ሊላችሁ ይችላል። እኔ ግን አልላችሁም። እንደዚህ ተንቀጥቅጬ እየሰራው ለራሴ ካልሆንኩኝ ራሴን ካልጠበቅኩኝ እንዴ
እዚህ ጋር እኮ እጃችሁ ስራችሁ ስትጨርሱ ከመዳምም ተደብቃችሁ ትሪት ማድረግ ቡናና ስኳር ዘይቱን አድርጋችሁ እኮ እጃችሁን እሽት አድርጋችሁ ብትታጠቡት በውሃ በለብ ባለ ውሃ ምንም አይሆንም። እናንተ ግን ምንድነው ትልቁ ችግራችሁ? ስራ ልክ እንደጨረሳችሁ መብላት የለ መጠጣት የለ መታጠብ የለ ጸጉሬ ላበጥር የለ ጸጉሬ ትሪት ላድርግ የለ ቀጥ ብላችሁ ስልክ ስክሮል ማድረግ የነከሌ ላይቭ መከታተል ላይቭ ላይ 24 ሰዓት እንደ ፊልም መከታተል። ምንድነው የምትከታተሉ? ላይቭ ላይ አዲስ ነገር አለ ተከታተሉ፣ ችግር የለውም። ግን እራሳችሁን አትርሱ እንዴ! እየሰራችሁ እራሳችሁ አትርሱ። ስራ ጊዜ የለኝ የምበላበት እየቆምሽ እዚህ ጋር እኔ ምናልባት አይታችሁኝ ሊሆን ይችላል። ቆሜ ሻዬን ውሃዬን ምንም አይቀረኝም። እኔ ማለት ነው እኔ ውጭ ላይ ነው የምሰራው፣ አረብ ሀገር ላይ ማለት ነው። ኩሽና ነው የምሰራው፣ ውጭ ላይ ነው የምሰራው። ግን ተጣልቼ በወጣ ተባረሬ በወጣ ምን አይቆጨኝም። ለምን አላሽቀብጥም። አረቦች ምን ይሉኛል ምናምን እሰራለሁ፣ እበላለሁ፣ እጠጣለሁ፣ አይቆጨኝም ማለት ነው። ወላሂ እውነቴን ነው የምላችሁ። ዛሬ ላይ ኩርምት ብለሽ ጸጉርሽን እንትን ሳቲ ነገ ኢትዮጵያ ስትሄዱ ጸጉራችሁ የለም ምን የለም። ምንድነው የብዙዎች እህቶች እኔ በየሄድኩበት ቦታ መክራቸዋለሁ። ወላሂ እውነቴን ነው የምላችሁ። ጸጉር ላበጥሬ ለፊሊፒኖቹስ ጽድት ፊት ለፊታቸው ክሬም የሚቀቡት ክሬም ወላሂ እኔ ቀነውኝ። አሁን ከነሱ ጋር ነው የምሰራው። በቃ ለራሴ አልኩኝ እኔ ማንኛ አልኩኝ። እኩል ነው ደሞዛችን እኩል ነው። ማንኛ አላረግም እቤት ያለውን እበላለሁ። እነሱ ግን እንደ አማራጭ ዱላባቸው ፉል ነው። እየገዛችሁ ተጠቀሙ። ምግብ የለም ምናምን ምሳ ካለ ምሳ ከበላችሁ እዛ ቤት ውስጥ እራት ባይኖር ቁርስ ባይኖር እራሳችሁ እየገዛችሁ ብሉ። ገባሽ? እዚህ ሀገር ላይ በ1 ብር በ2 ብር ዱካን ላይ ብትገዙ ይገዛል። በዚህ ደረጃ ቫዝሊን 15 ብር ባንዝ ተቀቡ። በዚህ ደረጃ ራሳችሁን አትጣሉ። ወላሂ የአረብ ሀገር ሴት አትባሉ። እቺ ልጅ አሁን እኮ በሚገርም ሁኔታ ወይ 5 ወይ 2 ወይ 3 እየሰራች ቤተሰቦቿን እየረዳች ነው። ለራሷ ግን 100 ብር ማውጣት አቅቷ ነው እጇ። እኔ ለምን አልልም? እኔ ልኮራመት የኔ ምስኪን የኔ ድሃ አልልም። ጤነኛ ናት። ራሷን ትጠብቅ ነው። ማንኛውም ሴት ራሳችሁን ጠብቁ ነው የምለው። ከማንም በላይ ራሳችሁን ጠብቁ። መጀመሪያ ራስ ወዳድ ሆኑ ነው። ለራሳችሁ ቁሙ ነው የምላችሁ። እንዴ እስከ መቼ ነው እኛ ኢትዮጵያውያን እንደዚህ ኩርተም ብለን ምንኖረው? ኩርተም ብለው ተኮራምተው ራሳችሁን ጠብቁ። ስልክ ላይ ተጠዳሽ እያንዳንድሽ ስልክሽ ጊዜ ላይ ታባክኛለሽ። ማታተኙም ፊታችሁ በጭንቀት በመናም። ለምንድን ነው የምትጨነቁት? ከሰራሽ ደሞዝሽ ከተቀበልሽ ለምንድን ነው የምትጨነቂው? ከደሞዝሽ 99% ለራስሽ ገባሽ? ለራሳችሁ ተቀማጭ 1000 የሚከፈላችሁ ከሆነ 100 ብር ለራሳችሁ ወጪ። በወር እንኳን እኮ 100 ብር አታወጡም። ወላሂ አወጣው ምግብ